ምን ሆነ? ደስታዬ፣ ፍቅሬ፣ ናፍቆቴ ብቻ ምን አለፋሽ ብዙ ነገሮች። ይሁን አስመሳይ ነክ። ከደበረሽ ግን ከብርክቲ መራቅ ይችላል። ያው ካንቺ በልጥብኝ። እኔ ግን ከገቢው ሴቶች ሁሉ አንቺ ትበልጭብኛለሽ። አስመሳይም ውሸት። ቆይ እኔ ባንተ ምክንያት ችግር ውስጥ መግባት አለብኝ? ማን ያለው እንደዛ ደግሞ? ሁሉ ጊዜም በቀረብኩ ቁጥር ችግር ብቻ ነው ይዘህብኝ የምትመጣው። እኔ ግን ስቀርብሽ ደስታ ነው የሚሰማኝ ሰብሊ። አንተማ ምን አለበት የፈለከውን ካረክ በኋላ ትሳልቃለች። ደግሞ ምንድን ነው ያደረኩት? እየቀለድኩኝ አይደለም። መች ቀለድኩኝ? እኔ ሰኔ ቆንጆ ደግሞ እኔ ቆንጆ አትበለኝ። ቆይ የኔ መሆን በዚህ ነው ያክል ያስጠላሻል ማለት ነው? በጣም ያንተ በሆነማ ታሳብደኛለህ። በፍቅር ከሆነ ምን ችግር አለው? እኔስ ክንፍ ብዬልሽ የለ እንዴ? አላስገደድኩም። እንድትወደኝም አልፈልግም። ሰብሊ ምስኪን እኮ ነሽ። ለዛ አይደለም የምትጫወትብኝ? ምን አድርጌ የተጫወትኩብሽ የኔ ፍቅር? ጭራሽ የኔ ፍቅር? ያው ምናልባት የኔ ቆንጆ ስለሽ ካልተስማማሽ ብዬ እኮ ነው። በቃ የኔ አትበለኝ። ፍቅርክም ቆንጆክም አይደለሁም። ታዲያ ምን ልበልሽ? ምንክም አይደለሁም። ለኔ ግን ነሻ። ምን ላድርግ? ምን ነኝ? ደስታዬ፣ ፍቅሬ፣ ናፍቆቴ ብቻ ምን አለፋሽ ብዙ ነገሮች። ይሁን አስመሳይ ነክ። እኔ ሰብሊ? አዎ እንደዚህ ተናድጄ እያወራሁ ከቀልድብኝም ነበር። እኔ እኮ ከዚህ ነው እንዴት እንድትወጪ ብዬ ነው። ቆይ ግን በቃ ካንተ ጋር ቁም ነገር ማውራት አይቻልም? ይቻላል፣ ግን ደግሞ ሰላማዊ በሆነ መንገድ ቢሆን ሞር የተሻለ ነው። ያው ገና በዚህ እድሜሽ ጨጓራ በሽተኛ እንዳትሉብኝ ብዬ እኮ ነው። አንተ ምን አለብክ? እኔን ችግር ውስጥ ከተፈታ ትላለህ። ምን ይጎልብሃል? ቆይ እሺ ንገሪኝ፣ ምንድን ነው የተፈጠረው? ይኸውልህ ምንድን ነው? የፍቅር ጥያቄ ነው እንደምታቀርብልኝ? አንተ መቼም አትለወጥም። እስኪ ለውጭኝ እኔ ቆንጆ። ሰው ያሰማም እንዴ? እኔ ያንተ ቆንጆ አይደለሁም። ሂድና ብርክቲን በላት። አሁን ገባኝ። ከብርክቲ ጋር መቀራረባችን አስደብሮሻል አይደል? ለምን እንደሚደብረኝ? ምን ስለሆንክ? ያው ለምን ይሆናል? ስለምትወጂኝ ነው። ስማኝ፣ ለምን የግቢውን ሴቶች በሙሉ አትቀርብም? ግድ አይሰጠኝም። እሺ እኔ ግን ከግቢው ሴቶች ሁሉ አንቺ ትበልጭብኛለሽ። አስመሳይም ውሸታምም ነክ። ከደበረሽ ግን ከብርክቲ መራቅ ይችላል። ያው ካንቺ በልጥብኝ። ለማንኛውም እየመጣላለው ነገር ተዘ ትንሽ እኮ ሰላም ነበርኩኝ። አሁን ግን በቃ ሁሉም ነገር ድብልቅልቅ ወጥቶ ሰላም ይላጠው ነው። ከጆኒ ጋር ተጣልተሽ ነው? ለጊዜው አልተጣላንም፣ ግን መጣላታችን አይቀርም። ለምን? በኢላ ምክንያት። ቆይ እሱ ምን አድርጊ ነው የሚልሽ? ከአለም ጋር ተጣልተዋል አላልኩሽም? አዎ ነግረሽኛል። እንዳስታርቃቸው ትፈልጋለች። እና ታዲያ ከቻልሽ ምን ችግር አለው? ቆይ ለምን እንደዚህ ታለቅሻለሽ? ነው እንዲታረቁ አትፈልጊ? ከጆኒ ጋር እጣላለሁ። ሰብሊ ለምንድን ነው ነገሩ የምታወሳስብብኝ? ግልጽ አድርገሽ ንገሪ። አለም ቪዲዮ ይዛብኛለች። የምን ቪዲዮ? ከኤላ ጋር ስናወራ። ሰብሊ ሁኔታሽ ግን ማውራት ብቻ ይመስላል። ትንሽ ሌላ ነገር ይመስላል። ሌላ ነገር ማለት? በመካከላችን ፍቅር ምናምን ያለ ይመስላል። ማለት ቪዲዮ ላይ። እና በሱ እያስፈራራችሽ ነው? አዎ ደብዳቤውን እኔ ነኝ የጻፍኩት ብለሽ ካልተስማማሽ ይሄንን ቪዲዮ ለጆኒ ያሳየዋለሁ አለችኝ። ሰብሊ እኔ ነኝ የጻፍኩት ብትይም እኮ ከጆኒ ጋር መጣላትሽ አይቀርም። በዚህ እሱ እኮ ነው ያስጨነቀኝ። በሁለቱም ውሳኔ መጎዳት አይቀርም። ምን አይነት ሴጣን ነሽ? ቆይ ሄጄ አንቄ ላስደልታት እንዴ? ሌላ ቦታ ደግሞ ኮፒ ካላት ነገሩ ይብሳል። እየበለጠ ክፉ ትሆናለች። እና ምን ተሻለ? ምን አይነት ጭንቅ ነው በእናታችሁ። ቆይ ስትሳሳሙ አይታችሁ ነው እንዴ? አንቺ አምሻል እንዴ? ስለምን መሳሳም ነው የምታወሪው? እንደ ፍቅረኞች የሚመስል አክቲስቲን እኮ ነው። ምን አለበት አንቺ እንኳን ብትረጂ። ቆይ እኔ ባብድ ደስ ይልሻል? እሺ ለማንኛውም ተረጋጊ እሺ። ሁሉንም ነገር እናልፈዋለን። እሺ ጓደኛዬ። ይሄን ምንድን ነው ያናደደው? ለምንድን ነው እኔ ለማጣት ነው ብላ ያደረገችው ብለህ ለምን አላሰብክም? እኔ ማስበው ብርክቲን ለመጉዳት ያደረግሽው ነገር እንደሆነ ብቻ ነው። ቆይ እኔስ መጎዳት
እሷን ነሰብለ ሲያጣጥሉኝና እንደማልፈለግ ሲነግሩኝ ለምን አልተናደድክባቸውም? ስለዚህ ነገር እኮ ተደጋጋሚ ወርተናል። ስለፈለጉ ብቻ እነሱ ሊነጥቁሽ አይችሉም። ቆይ እነሱ ላይ የተለሳለስ ከኔ ላይ መለስለስ ለምንድን ነው የከበደ? እሺ እሱስ ይቅር። ቆይ ለምንድን ነው ቢያንስ ከኔ እውነቱን ለመስማት ያልፈለግከው? እኔ ውስጤ አንቺ እንዳደረግሽው ብቻ ነው እየነገረኝ ያለው። ኤላ ውስጥህ እኮ ሊሳሳት ይችላል። አለም የበለጠ እያናደድሽኝ ነው። ከኔ ለመራቅ ምክንያት ብቻ ነበር የምትፈልገው ማለት ነው? የቀረብከኝ ፈልገኸኝ ሳይሆን መጠቀሚያ ብቻ ነበርኩ ማለት ነው? አለም የማይሆን ንግግር አትናገሪ። እሺ እንደዛ ካልሆነ እድል ስጠኝ። የምን እድል? ደብዳቤውን ማን እንደጻፈው አጣርቼ እንድደርስበት። እኔ እኮ የተናደድኩብሽ ደብዳቤውን አንቺ ነሽ የጻፍሽው ብዬ ስላመንኩ ነው። ሌላ ሰው እንዳደረገው ካሳየሽ ለምን እናደድብሻለሁ? እሺ እንደዛ ከሆነ የደብዳቤውን ጻፊ በቅርቡ ከፊት እገትርልሃለሁ። በጣም አሪፍ። እኔ መስሎኝ ነው የምፈልገው። የበረክቲ ጠላት ማን እንደሆነ ማወቅ እፈልጋለሁ። አትጠራጠር፣ በቅርቡ አሳውቅካለሁ። ደግሞ ናፍቀኸኛል። እሺ አሁንም እኮ ካንተ ውጭ ማንንም የሚተናኮለኝ ሰው የለም። የማይነካ ነገር ስላለካባቸው ነው። ይኸውልህ እኔ የማንንም አልነካም፣ የኔንም እንዲነኩብኝ አልፈልግም። ገባ? ኧረ እባክህ እሱን ትንሽ ስቆይ ታየዋለህ። ስታይል ጭራሽ ስታይል። ምን ነው ደበረ? ለነገሩ ያንተ ነገር ቀስ እያለ መገለጡ አይቀርም። እሺ ይኸውልህ ባሩክ፣ እኔ እናንተ ግን ለምን ባንድ ነገር አንስማማም? በምንድን ነው የምንስማማው? ይኸውልህ መሲን ተዋትና ግቢ ውስጥ እንደ ቦስ ተንቀሳቀስ። እኔና ኤላ ጓደኛ ማቾች ነን። ስለዚህ እኔና እሱ ጀማ ውስጥ እንቀላቅል። ማንም ሰው አይነካ። ሀሳብ እኮ ጥሩ ነው። እንደምትስማማ እርግጠኛ ነበርኩኝ። ይኸውልህ አንተ ብቻ መሲን ተዋት እንጂ እኔ እዚህ ትምህርት ቤት ውስጥ ከመሲ ውጭ ያሉ ጭቆችን እንዳለ አጣብሳለሁ። ቀና ብሎ የሚያይክ ወንድ ካለ እግር በእግር ተከታትዬ ጉልበት ስር ወድቆ ይቅርታ እንዲጠይቅ አደርጋለሁ። ቦስ ነው የምትሆነው። እመነኝ፣ ማንም አይነካም። ብቻ እኔ እናንተ እንስማማ። ግን ምን? ይኸውልህ ባሩክ በደንብ አስብበት። ይህንን እድል መቼም ቢሆን አታገኘውም። ይኸውልህ ናታን፣ ቦስ ሁኜ መሲን ከማጣ ባሪያ ሁኜ መሲን ባገኝ ይሻለኛል። እሺ በደንብ እንድታስብበት ጊዜ ልስጥህ። ውይ በጣም አዝናለሁ። ባሰብም ከመሲ ውጪ ማንንም ማሰብ አልችልም። ስለ ምክር ደግሞ በጣም አመሰግናለሁ። አሁን ከፊቴ ጥፋ። ምን አልከኝ? ከፊቴ ጥፋ። ምንድነው? ይሄን ያህል እኮ የሚያስጨንቅ ነገር የለም። አልተጨነቅም። ተይ እንጂ ምንም ቢሆን እኮ አውቅሻለሁ። ጓደኛሞች ነበርን። ስሜትሽ ሲረበሽ መገመት አይከብደኝም። ነገረ ስራሽ ሁሉ ግን ጓደኛሞች የነበረን አይመስልም። አንቺም እንደዛው ማለት እንዴት የጓደኛሽን ፍቅረኛ ትመኛለሽ? እኔ አልተመኘሁትም። ከኔ ጋር ነው እያወራሽ ያለሽው። ብዙ ጊዜ ይላቀፍ ውስጥ አይቼሽ ምንም ማድረግ ስለማልችል እያለቀስኩ አሳልፌያለሁ። ሁኔታዎች እንደዛ መስሎሽ ሊሆን ይችላል። እኔን ማዋሸታቺ አሁን ባንቺ ምክንያት ለፈሰሰውን በይ ዋጋዬን የምቀበልበት ጊዜ ነው። ቆይ ግን ይሄን ሁላ ነገር አድርገሽ ኤላን ግልሽ ማድረግ የምትችይ ይመስልሻል? አጠገቡ ብቻ መሆኔ በራሱ ለኔ ደስታ ነው። ብርክቲ እያለች መቼም ደስተኛ መሆናችን ስቃይሽን ነው የምታበዛው። እና እንድትወው እየመከርሽኝ ነው? ምክሬን በመልካም ከተረዳሹ አዎ። ተስፋ ቁረጪ፣ መቼም አልተወውም። እየተጎዳሽ መቀጠል ከፈለግሽ ምርጫው አንቺ ነው። ይልቁንስ ያልኩሽን ምን አደረግሽ? ምንም አላሰብኩም። ጊዜ የለኝም። በዘገየን ቁጥር ለብርክቲ ድል እየፈጠርኩላት ነው። አያሳስብሽ፣ ብርክቲ ምንም መፍጠር አትችልም። እንዴት? ኤላ ከሷ ጋር መመለስ አይፈልግም። ፍቅሩ አልቋል። ቆይ ነግሮሽ ነው ወይንስ ገምተሽ? ነግሮኛል። አሃ አንቺ ነው ማለት ነው የሚወደው? ኧረ አይወደኝም። ስለዚህ ሙሉ ለሙሉ ትኩረቴን አንቺ ላይ ነው ማድረግ ያለብኝ ማለት ነው። እስከ ነገ ጊዜ ሰጥሻለሁ፣ አስቢበት። ጊዜ የማይለውጠው ነገር የለም። ስለሚወድሽ እንዳይጠላሽ ነው አይደል? እኔ ነኝ ማለት የከበደሽ? እኔ ነኝ ማለት ጆኒ ሰምቶ እንዳይጠላኝ ነው የፈራሁት። ለነገሩ ምንም አያገባኝም። ምን ነው ዝም አላችሁ እንጂ ልክ አውርተን ስንጨርስ ነበር። አይ ይመስለኛል፣ ግን ስለኔ እየዶለታችሁ ነው። ትዝ ብለሽ ነው ማታቂ። አሁን ገና ዋሻችሁ። በኤላ ገባልን ግንኙነት የሆነ ውስጣችሁ የተንገበገበ እኮ ነው። እስካሁን ደግሞ ምን እናድርጋት እየተባባላችሁ ነው። ሰብለ ጨርሻለሁ፣ መሄድ ትችያለሽ።
ግን ከነገ እንዳለ እኔ አላምንም። ሰብለን ይዘሻት ነው ልበል? አንቺ ማንነቴን ስታውቂ ታሸረግጅልኛለሽ። የኔ እንኳን ህልም ነው የሚሆንብሽ። ሰብለን ግን እንዴት? ማንነቴን ስለማታውቂው ነው ማድረግ የምፈልገውን ከማድረግ ወደ ኋላ አለ። ቆይ በምን እያስፈራራሻት ነው? በምንም አላስፈራራኋትም። ቦታዋን ስላወቀች ብቻ ነው። አይመስለኝም። የሆነ ነገርም አለ። እንደፈለግሽ ማሰብ ትችያለሽ። በጣም ምንም ነገር እንዳትጠይቂ። እንዴ መጠየቅማ አለብኝ። መልስ ስለማታገኝ አትከኝ። ቆያቺ ጠጋበኛዋ ሰብለ ዓለምን ብታገኝባት ነው ስታዛተየው። ሁሉም በጊዜው ዝቅ በጊዜው ደግሞ ከፍ ሲባል አልሰማሽ? እና አሁን የዝቅታዬ ጊዜ ነው ያልሽኝ ነው? አይደለም። ቆይ ግን በምን አስፈራርታሽ ነው? ለምን ታስፈራራኛለች? የፈራሹ ነገር ባይኖርማ እንደዚህ አትሆኝም ነበር። ምንም ነገር የለም። ምናልባት እኮ በስነገሪ ላገዝሽ እችላለሁ። አንቺ ነሽ እኔን የምታግዢ? ሰብልዬ በይላ አትምጪብኝ እንጂ እኮ ፒስ መሆን እንችላለን። እባብን አምኜ መቼም ቢሆን ጓደኝነት አልጀምርም። እባብም እኮ ካልነኩት አይነካም። እራሱን ለመከላከል ሲል ነው እርምጃ የሚወስደው። ለማንኛውም ጊዜሽን እያባከንሽ ነው። ትንሽ ብቻ መፈልፈል ነው የሚጠበቅብኝ። ሚስጥራችሁን እደርስበታለሁ። ቆይ የኛ ጉዳይ ይሄን ያህል ለምን አሳሰበሽ? አካባቢ ላይ ያሉትን ተቀናቃኞችን በደንብ ለይቼ ማወቅ አለብኝ። ያለበለዚያ ተሸናፊ ነው የምሆነው። ትሰሚያለሽ? ካልፈለኩ በስተቀር መቼም ቢሆን አታሸንፊኝም። ቆይ ግን ኤላን ካልፈለግሽው ደብዳቤውን ለምን ጻፍሽው? እኔ አልጻፍኩትም። አንቺ ነሽ የጻፍሽው። ደሞ ወደኔ መጣሽ? ቆይ ዓለም ናት ምናምን ስትያል ነበር እንዴ? ዓለም እንዳልጻፈችው አውቃለሁ። እና ለምን በሱ አሳበብሽ? ኤላና እሷን ለመለየት አጋጣሚውን ልጠቀም ብዬ ነው። አሁን ኤላ ፍቅረኛ የለው፣ ነፃ ነው። በጣም ተንኮለኛ ነሽ። ለፍቅሬ ስል ምንም አደርጋለሁ። እሷ መራቋን ካረጋገጥኩ ግን ዓለም ምንም እንዳወረሽ ካሳየሁት በኋላ ደብዳቤ ጸሐፊውን እጋፈጠዋለሁ። እኔ በጭራሽ አልጻፍኩት። እሱን ለጆኒ በይው። እኔ ግን አንቺ እንደሆንሽ እርግጠኛ ነኝ። ቆይ እንዴት እርግጠኛ ሆንሽ? ሁሌ ምዝችብኝ አንቺ ነሽ። እንቅፋት እንደሆንኩብሽ የምታስቢው አንቺ ነሽ። እንቅፋት ከሆነችብኝም ዓለም እንጂ አንቺ አይደለሽ። ያው እሷ እንደማይወዳት ስለምታውቂ ከምንም ነው ማቆጥረት። ምንም ማስረጃ የለሽም። ጊዜ ወስድብኛል እንጂ አገኘዋለሁ። መልካም ለሁላችንም ባይ። ነገሮች እርስ በርስ እየተደራረቡብኝ። ሌላ የተፈጠረ ነገር አለ እንዴ? ያቺ ብሪክቲን መታስታብኝ ሄደች። ቆይ እሷ ደግሞ ምን አድርጊ ነው የምትልሽ? ዓለም እንዳልጻፈችው አውቃለሁ። ደብዳቤውን አንቺ ነሽ የጻፍሽው ነው የምትለው። እንዴ ዓለም ነሽ ምናምን ስትል ነበር እንዴ? መጀመሪያ እሷን ከኤላ ለማራቅ ነው በሱ ያሳበኩት። አሁን ግን ባንቺ ላይ መረጃ አሰባስቤ ለኤላ ነግረዋለሁ ነው የምትለው። እና ፈርተሻል? ትንሽ። ቆይ ሰብሊ ምን አስፈራሽ? ወይስ የደበቅሽኝ ነገር አለ? ስለምን ጉዳይ? ስለ ደብዳቤው ነው። አረ የለም እኮ። እንደዛ ከሆነ ለምን አስፈራሽ? መረጃውን ከየትም ልታመጣው አትችልም። ያው ዓለም ናት ብላ እንዳሳመነችው ሰብለ ናት ብላ እንዳታሳመነው ብዬ ነው። ይኸውልሽ ባላደረግሽው ነገር ካመናት በቃ የራሱ ጉዳይ። ቆይ ጆኒስ ነገር ለካሱም አለ። ዓለምም እስከ ነገ ነው የመጨረሻ ጊዜ ሰጠች። ሰብሊ እሺ በይኝና ቅድም ያልሽኝን እናድርገው። ምን? በቃ አስፈራርተናት በጉልበት ከስልኳ እንደልተዋለን። ቆይ ሌላ ኮፒ ቢኖራትስ? ላይኖራትም እኮ ይችላል። መሲ ካላት ግን በቀጥታ ለጆኒ ነው የምታሳየው። ያለችሽን ካላደረግሽውም ታሳየዋለች። ብታደርጊውም ደግሞ ወሬውን ከሰው መስማቱ አይቀርም። እሱማ ልክ ነሽ። ምንም አማራጭ ስላጣው እኮ ነው ዝም ብዬ የምጨነቀው። ይኸውልሽ ሰብሊ እጃችንን አጣጥፈን ሽንፈታችንን ከምንቀበል በቃ ያለንን እድል እንሞክረው። በቃ እንደሱ ሳይሻል አይቀርም። ምንም አማራጭ የለም። እሺ በቃ ተስማምቻለሁ። እሱ ነው የሚፈልጋት። ባትፈልገው ኑሮ ራቂው ስላትርቀው ነበረ። ቆይ ኤላን ብትፈልገው ኑሮ ከጆኒ ጋር መጣላት የሚከብዳት ነው እንደሚመስልሽ? እኔና እሷ በደንብ ነው የምንተዋወቀው።
እርግጠኛ ነኝ ደግሞ አንቺም የሷን ስሜት ታውቂዋለሽ። እኔ ምንም የማውቀው ነገር የለም። አንድ የማውቀው ነገር ጓደኛዬን እያስጨነቃችኋት እንደሆነ ነው። ጊዜሽን አትፍጂ። ይልቅ የሄዳ ደብዳቤውን እሷ እንደጻፈችው ለሌላ ትንገረው። አትነግረውም። ውይ ይቅርታ፣ እሷ ግን በሀሳብሽ የምትስማማ አይመስለኝም። ሌላ ብትነግረውም ባትነግረውም ከጆኒ ጋር መጣላቱ አይቀርም። አንዳንዴ ከሁለት መጥፎ የተሻለውን መጥፎ መምረጥ ጥሩ እድል ነው። እሺ ማድረግ የምትፈልጊው ነገር አድርጊ። ንግግሬ ከእሷ ጋር ነው። ውሳኔዋን ራሷን ብታሳውቀኝ። ሰሚኛለሽ? እሷ ማለት እኔ ነኝ። ይኸውልሽ እሷ ራሷ መታ እንድታናግረኝ ንገሪያት። ወይኔ መሲ፣ ይሄኔ ጉዳዩ ስለ ሰብለ ባይሆን ኖሮ ምላስሽን ነበር ማስወጥሽ። እኔ ደግሞ የአንቺ ሚስጥር ቢኖረኝ ኖሮ ደምንባ ነበር ማስለቀስሽ። እኔ እንደ ሰብለ አይደለሁም። ተያይዘን እናልቃታለን። ይኸውልሽ አሁን በማያገባሽ ገብተሽ ባተፈዝፍች ጥሩ አይመስልሽም? ይኸውልሽ ስለ ጓደኛዬ ሁሉም ነገር ይመለከተኛል። እሺ ይኸውልሽ አሁን በጣም ጥሩ ስሜት ላይ ነኝ። ባትረብሽኝ በጣም ደስ ይለኛል። ይኸውልሽ አለ ይሄ ደስታሽ ብዙም አይቆይም። በቅርቡ ደስታሽን ወደ ሀዘን እቀይረዋለሁ። ዝም ብለሽ ከምትዝጂ ለምን ማድረግ የምትችይውን አታሳይኝም? ጉዳዩ ስለኔ ቢሆንማ ኖሮ ይሄኔ ማድረግ የምችለውን ጥግ ድረስ አሳይሽ ነበር። ከሰብለ ጋር የተገናኘ ነገር ሁሉ ይመለከተኛል ነው የምትይው? በጣም ፈሪ ነሽ። ቆይ አንዴ አግኝቻታለሁ ብለሽ ነው አይደል ይሄን ያህል የምትጫወቺባት? ይኸውልሽ መሲ፣ አንዳንድ ድል እንደዚህ በቀላሉ የሚገኝ ነገር አይደለም። ስለዚህ ድልሽን በስነ ስርዓት መጠቀም ይኖርብሻል። መቼም የለን አንቺ ማድረግ እንደማትችይ ታውቂዋለሽ አይደል? ባልበላውም ጭሬ ልድፋው የሚለው አባባል በጣም ነው የሚመቸኝ። ይኸውልሽ አለ ጓደኛዬ አንድ ነገር ትሆንና ዋጋ አስከፍልሻለሽ። ቆይሽ እኮ ይቅርታ አስጠበቅኳ። ምንድነው ግን ይሄን ሰሞን ጣልጣል እያደረግሽ? አንተን ጣልጣል አድርጌ ደግሞ ምን ልውጠኝ ነው? ይኸው ደግሞ አንቺ ውስጥ ገብታ ስትጎዘጎዝ። ኧረ እኔ ልብክ ይበቃኛል። አንቺ ከፈለግሽ በዚህ በኩል ኩላሊት፣ በዚህ በኩል ደግሞ ጉበት ያለብሽ እንደፈለግሽ ተንሸራሸሪ። ይሄ ሁሉ ለኔ ላንቺ ያንሳል እንጂ እኮ አይበዛ። ስማኝ ጆኒዬ፣ ዛሬ ግን ካልደበረ ከመሲ ጋር ወደ ቤት መሄድ ትችላለህ? የት? እኔም አላወኩም። መሲ ነች የተላኩት ነገር ስላለ ብቻዬን መሄድ ስለማልፈልግ አብረን እንሄዳለች። እሺ ከደበረ ግን እቀራለሁ። በቃ ችግር የለውም። እኔ ከካሊብ እሄዳለሁ። ነገ በደንብ ጊዜ እሰጥሃለሁ። ብትሰጪኝ ይሻላል። ያለበለዚያ አንዷ ብቸኝነቴን አይታ ጥልፍ እንዳታረገኝ። በህይወቷ ተስፋ የቆረጠች ከሆነ ትሞክረዋ። ይሄን ያህል በኔ ድርድር አታውቂም ማለት ነው? አንተ በእኔ ትደራደራለህ? በጭራሽ። እኔም እንዳንተ። ሰላም ጆኒ። ሰላም። እንትን የተላክሽበት ቦታ እንሂዳ? አዎ በቃ ዝም ብለሽ መጣችሁ። ሰምኛለሽ? በቪዲዮ አስፈራርተሽ የምትፈልጊውን ነገር ማድረግ የምትችይ ይመስልሻል? በደንብ ነው የምችለው። ይሄን ነገር በሰላም እንፍታው። ሸሚዜ እንድትለቀኝ ንገሪያት፣ አለበለዚያ ጓደኛሽ ችግር ውስጥ ትገባለች። አሁንም ታስፈራራለሽ እንዴ? ይኸውልሽ የፍቅር ህይወትሽን ነው ማተራመስልሽ። ሰምኛለሽ? ፊትሽን የተረበሸ ከተማ ሳላስመስለው ቪዲዮን አላጠፋም። አታጠፊ? አዎ አላጠፋም። ጥሩ። አሁንስ ታጠፊያለሽ? አታጠፊው? አላጠፋም። አለም ነገሮች ከዚህ በላይ ሳይከፉ ቪዲዮን አጠግሪ ልቀቂኝ እንዴ! አሁን ነው አጥፊ። አላጠፋም። አታጠፊ? ሰብለ ስልኩን አውጪውና ፋይሉን አውጪ። ዳስደረብሽ የምትቀሪ እንዳይመስልሽ። እዚህ ፓስወርድ አለው። አለም ፓስወርዱን ክፈችው። አልከፍትም። ከዚህ በኋላ ደግሞ ቦክስ ነው እሺ የሚከተልሽ። ትንሽ ክፈችው። ክፈችው። ቶሎ በይ። ሻት ልቀቂኝ መሲ፣ ያመመኝ ነው። አፍሽን ዝጊ። ደልቼዋለሁ። ጥሩ። ይኸውልሽ ሰምኛለሽ? ከዚህ በኋላ ብትሳፈጪ በከባዱ ነው እሺ ዋጋ ማስከፈልሽ። ማትረባ ሰላም ውዴ ቻናሌ ቤተሰቦች እንዴት ናችሁልኝ? አፍላ ፍቅር በዛሬው ክፍል እንግዲህ በባለፈው ክፍል ላይ እንዳየነው
ሰብለ የማትወጣው ችግር ውስጥ እንደገባች አይተን ነበረ። እንግዲህ ይሄ ነገር ሌላ ትልቅ መዘዝ ይዞ መጥቷል ማለት ነው። አንድ ቀን አለም ለአንድ ቀን ይጠቅመኛል ብላ ሪከርድ አድርጋ ያስቀመጠችው ቪዲዮ እሷንም መጥፎ ነገር ውስጥ የከተታት ይመስለኛል። እሷ ለራሷ ጥቅም ብላ ያን ቪዲዮ ጥቅም ላይ ብታውለውም አሁን ላይ ግን ሌላ ችግር ይዞ የመጣ ይመስለኛል። እንግዲህ ኤላ ለሰብለ ብዙ ጊዜ ችግር ነው ይዞባት የሚመጣው እውነቱን ለመናገር ከሆነ ወይ እሱ ከሴቶች ርቆ እሷ እንድትወደው ማለት ብትወደውም አብራው እንድትሆን ወይም ደግሞ የምትለውን ነገር ባለመስማቱ ምክንያት ማለት ነው። እንግዲህ እሷ ተው አታግኘኝ ሰዎች ተደብቀው እንደሚያዩቸው ነግረው ነበረ። እሱ ግን እየተገናኘን ማንም ሰው አላየንም ሲላት ነበረ። ለዛም እንግዲህ ሰውን አላየሁትም ነው እንጂ አላየኝም ማለት አይቻልም። ስለዚህ ሰው አይቶ ለጆኒ ሊነግረው ይችላል። አታግኘኝ ራቀይ ብለው ነበረ። እሱ ደግሞ እንግዲህ ያን ማድረግ አልቻለም። በተለይ ደግሞ ያ ሹራቡ ማለት ነው ብርክቲ የቀማቻት የሱ ሹራብ በሱ ተናዶ የሆነ ጊዜ እንግዲህ ከትምህርት ቤቱ ጀርባ ነው ጎትቷት እዛ ጋር በጣም ተጠጋግተው እያወሩ እያለ አለም ተደብቃ ሪከርድ ያደረገችው። ታዲያ እንግዲህ ይሄ ነገር አሁን ላይ ጊዜ ጠብቆ ችግር አምጥቷል። አለም ወደ ኤላ ለመመለስ ያንን ቪዲዮ በመጠቀም ሰብለን ደብዳቤውን እኔ የጻፍኩት በይ እያለቻት ትገኛለች። ሰብለ ደግሞ ይህንን ነገር ብናገርም ባልናገርም ከጆኒ ጋራ መጣላት አይቀርም። ያው ተመሳሳይ ነው። በነገራችን ላይ ሰብለ ወረቀቱን ደብዳቤውን እኔ የጻፍኩት ብትልም ጆኒ ከሰማ ያው ኤላ እንደምታፈቅረው እየተናገረች ነው ማለት ነው። ኤላ የኔ ብቻ ነው የሚለውና ቪዲዮውንም ቢያዩ ተመሳሳይ ነገር ነው። ሁለቱም ከሱ ጋር ያጣላታል። እና እንግዲህ ይሄ ነገር ሌላ ችግር ማምጣቱ ነው በጣም የሚያናድደው። እንግዲህ በባለፈው ላይ መጨረሻ ላይ አለም ይሄን ነገር አሳይታት ቶሎ ብለሽ የኔን ፍቅር ካላስተካከልሽ የማደርገውን አታቂም ብላት ነበረ። በዛ ቅጽበት ሰብለ ተነስታ ወደ ኤላ እንግዲህ ትሄዳለች ብለን ነበረ። ወደ ኤላ ነው ሄደችው። በዛሬው ክፍል ላይ ኤላ በጣም ያናደደኝ ነገር ልትነግረው በሄደች ሰዓት ሊያዳምጣት ቢፈልግ ኑሮ ማለት ቢያዳምጣት ኑሮ ቀልዱን ትቶ ምናልባት ሰብሊና መሲ ችግር ውስጥ አይገቡም ነበረ። ምን ፈልጋ እንደመጣች ወይም ደግሞ ምን መናገር እንደፈለገች ቢያዳምጣት ምናልባት በሰላማዊ መንገድ በእርግጠኝነት ኤላ ራሱ ከአለም ስልክ ላይ ቪዲዮን ይደልተው ነበረ። ነገር ግን እሱ ሊያዳምጣት አልፈለገም። ስለዚህ ልትነግረው ሄዳ ሊያዳምጣት ስላልፈለገ ለመሲ አልቅሳ ነግራታለች። እንግዲህ በችግሯ ጊዜ ሁሌ የምደርስላት መሲ ወይም ደግሞ ኤላ ናቸው። እንግዲህ እንደሚታወቀው ዛሬም እንግዲህ ወይ መሲ ወይ ኤላ ቪዲዮ ሊያጠፉት ይችላሉ ብለን ነበረ። እሷም እንግዲህ አማራጭ ብላ ወደሱ ብትሄድም እሱ ግን እየቀለደ ሊረዳት ሊሰማት አልፈለገም ልትናገር የፈለገችውን ነገር። ለዛም እንግዲህ ለመሲ ነግራት ነበረ። እና መሲ እንግዲህ አለምን ሄዳ ይሄን ቪዲዮ እንድታጠፋ ጠይቃታለች በሰላማዊ መንገድ። አለም ግን በጣም ነበር ምጽድቅድቅ ስትል የነበረው በቪዲዮ። እንግዲህ የተቀመጠ ያገለግላል አጋጣሚውን መጠቀም ነው እያለች ይሄን ቪዲዮ ለጆኒ እንደምታሳየው የእሷ ፍቅር የማይስተካከል ከሆነ ከኤላ ጋር ማትታረቅ ከሆነ ቪዲዮውን አሳይታ በሰብለና በጆኒ ላይ ትልቅ ጦርነት እንደምትከፍት ተናግራለች። ምንድነው እኔ ከሞትኩ ሰርዶ አይብቀል እንዳለችው ማለት ነው አህያ። እና የአለም ነገር እንግዲህ መሲ በዚህ በሰላማዊ መንገድ ነገሩን እምቢ ስላለቻት የሰብለ ነገር ስለሆነባት እንግዲህ ሌላ መንገድ አዘጋጅታለችና እና በጣም ነበር የሚያናድደው። ማለት ድርጊቷ ጥሩ ነበረ። መሲ ያደረገችው ነገር እንደ አንድ ጓደኛ የጓደኛዋን ጭንቀት ለመወጣት ለማገዝ ያደረገችው ነገር በጣም አሪፍ ነው። በእርግጥ እሷ ብቻዋን አላደረገችም። ሰብለም አብራ ነው እንግዲህ ይህን ነገር ያደረገችው። መሲ እንደምታወት በሰብለ ድርድር አታውቅም። እናም እንግዲህ መንገድ ላይ ጠብቀው ነበረ አለምን በግድ ይዛ በጉልበት ማለት ነው ፓስወርዱን አስከፍተው ቪዲዮውን አጥፍተውታል። ነገር ግን ቪዲዮ ከጠፋ በኋላ ሌላ ችግር ተፈጥሯል። እሱም እንግዲህ ሁለተኛ ካጠገባችን እንዳደርሽ ወይም ደግሞ ይሄን እንዳታደርጊ ብለው መሲ ግፍትር አርጋት ትታት ሂዳ ነበረ። ከሄዱ በኋላ ግን እሷ ወደቀች። አወዳደቋ በጣም ነው የሚያስፈራው። በጣም ብዙ ደም ነው የፈሰሳት። እንግዲህ ማን ደርሶ ሊያድናት እንደሚችል ባናውቅም ማለት ነው አለም መጥፎ ሁኔታ ውስጥ ነው ያለችው። በነገራችን ላይ አለም ምናልባት ነገሮችን ልትረሳ ትችል ይሆን ብዬ ማሰብኩኝ። ማን እንደዚህ እንዳደረጋ ልትረሳ ትችል ይሆን ለጊዜው። ምክንያቱም በጣም ብዙ ደም እየፈሰሳን ነበረ ከቅንጭላቷና ይህ ነገር እንግዲህ ለሰብለና ለመሲ በጣም ከባድ ነው።
ይሄ ሚስጥሩ መልሶ መውጣቱ አይቀርም ማለት ነው። ያዳፈኑት ሚስጥር፣ የደለቱት ቪዲዮ ሚስጥሩ መልሶ መውጣቱ የማይቀር ነው። ምክንያቱም ደግሞ አለም የደረሰባት አደጋ በእነሱ ምክንያት እንደሆነ መታወቁ ስለማይቀር፣ ስለዚህ ለዚህ ነገር ሁሉ ተጠያቂው ደግሞ ኤላ ራሱ ነው ማለት ነው። ቢያንስ ምንድን ነው ምን ሆነሽ ነው ተናደሽ የመጣሽው ብሎ ሊሰማት ይገባ ነበረ። እሱ ሰማት ማለት በራሱ የእነሱን ቪዲዮ ቀርጻ መያዟ ለአለም ኤላንም እስከ መጨረሻው ያሳጣታል። ያኔ መጀመሪያም የሱ አይደለም፣ ግን አሁን ላይ ግን ድጋሚ ምናልባት ለመጨረሻ ጊዜ ነው የሚሆነው ማለት ነው። በቃ ይለያዩ ነበረ። በዛ ላይ ደግሞ በዘዴ ስልኳን ተቀብሎ ቪዲዮን ያጠፋው ነበር። ነገር ግን ሊያዳምጣት ባለመቻሉ ልጆቹ ችግር ውስጥ ገብተዋል። እንግዲህ እነሱ እንደወደቀች እንኳን አያውቁም። ዝም ብለው ትተዋት ነው የሄዱት። አላዩዋትም ስትወድቅ መሬት ላይ ማለት ነው። እነሱ ከሄዱ በኋላ ነው እንግዲህ መሬት ላይ የወደቀችውና ድንጋይ ስላገኛት በጣም ብዙ ደም የፈሰሳትና አወዳደቋ ሁኔታዋ በጣም ነው የሚያስፈራው። ከዚህ ሁሉ ነገር እንግዲህ መጀመሪያውኑ ለተንኮል ባትነሳሳ ኤላ እንደማያፈቅራት እያወቀች፣ በነገራችን ላይ አለም በፊት በሰብለ መጀመሪያ ላይ እንግዲህ ኤላን መውደድ ስትጀምር ማለት ነው አለም ነበረች የጠረጠረችው እንደወደደችው ያወቀችውና ለኔ ካልሆነ መቼም ያንቺ አይሆንም ብላት ነበረ። ያንን ነገር ነው እንግዲህ አለም እያደረገች ያለችውና ክፋት አንዳንዴ ራስን ነው ይዞ የሚጠፋው። በእርግጥ እነሱንም ተጠያቂ ያደርጋቸዋል። ነገር ግን አለም ክፋት ውስጥ ነው ያለችው። አለም በቼክ እንኳን ያደርጋትም እኮ ኤላ ማለት እንደማይፈልጋት ጠንቅቃ እያወቀች ባይወደኝም የኔ ሆኖ ከኔ ጋር ካጠገቡ መሆን ነው የምፈልገው፣ ያ ማለት ለአንቺ አይሆንም ወይም ደግሞ አንቺን ከአንቺ ጋር እንዲሆን አልፈልግም፣ እንዲሁ እንዲሆን ነው የምፈልገው አይነት ነገር ነው እያደረገች ያለችው እንጂ እንደማያፈቅራት ከመጀመሪያው ጀምሮ ታውቃለች። ታዲያ እንግዲህ ተንኮልና ክፋት ስላለባት ነው አለም እንደዚህ እየሆነች ያለችው። በዛ ላይ ደግሞ ሰብለ እንግዲህ በግድ ከኤላ እየራቀች ያለችን ልጅ ማለት ነው ከኤላ እየራቀች ያለችን ልጅ በግድ እና እንግዲህ ይህ ሁሉ የራሷ ክፋት ነው ማለት ነው። አለም ለሆነባት ነገር የራሷ ክፋት ነው። ክፋት ራስን እንደሚጎዳ ከአለም ማየት ይቻላል። እና እንግዲህ በአንድ ወቅት ጓደኛዋ ነበረች። በነገራችን ላይ ጓደኛ እያሉ ከመሲ ጋር አብረው እንዳይሆኑ ሰብለና መሲ እንዳይስማሙ ሰብለን በጣም ብዙ ነገር ታሰቃያት ነበር። ማለት መሲ እንድትጠላት ታደርግ ነበረ። እንደ መሲ አይነት ጓደኛ ሁሉ ስታሳጣት ነበረ፣ ከመሲ እያራቀቻት ማለት ነው። ከኔና ከሷ ምረጪ፣ እኔ ነኝ እሷ ናት የምትበልጥብሽ እያለች ሁለቱን ለማራረቅ በጣም ብዙ ሰርታ ነበረ። ነገር ግን እውነተኛ ጓደኛ እንግዲህ ተለያይቶ አይቀርም። ሰብለና መሲ መገናኘታቸው ነው አሁን ላይ በችግሯ ጊዜ ከጎኗ የምትሆንላት መሲ ትክክለኛ ጓደኛ ስለሆነች ነው። እና እንግዲህ በዛሬው ዕለት ግን ያደረጉት ነገር ጥሩ ቢሆንም ግን ሌላ መዘዝ ይዞ መጥቷል። እንግዲህ ምናልባት አለም እንደዚህ የሆነችበት ምክንያት እነሱ እንደሆኑ ይታወቃል። በምን ምክንያት? የተያዘባት ቪዲዮ ለማጥፋት ሲሉ ይሄ ነገር ጆኒ ጋር መድረሱ አይቀርም ማለት ነው። እና ሰብለ አሁንም ትልቅ ችግር ውስጥ ነው ያለችው። በሌላ በኩል ደግሞ ብርክቲም አሁንም እያስፈራራቻት ነው። ብርክቲ ነገሩን እሷ ራሷ እንዳደረገችው እንግዲህ ከንግግሯ እየተረዳን እንገኛለን። ሰብለን ሂዳ አለም በምን ብታስፈራራች ነው እንደዚህ ልትላላኪያት የቻልሽው? ያቺው ኃይለኛዋና መብቷን የምታስጠብቀው ሰብለ የት ሄደች እያለቻት ነበረ። ሚስጥሩን ለማወቅ ፈልጋ ነበር፣ ለእሷም ስለሚጠቅማት ማለት ነው። ነገር ግን እዚህ ጋር እንግዲህ ብርክቲ የሆነ ነገር ተናግራለች። አለም በደንብ ከኤላ መራቋን ካወቅኩኝ በኋላ ደብዳቤውን አንቺ እንደጻፍሽው ተናግሬ ለኤላ ጥላቴ አንቺ እንደሆንሽ ነግሬው ከኤላ ጋር እስከ መጨረሻው አጣላሻለሁ እያለቻት ነበረ። እንግዲህ አለም እንዳልጻፈችው አውቃለሁ እያለች ነው። እንግዲህ ያ ማለት ራሷ ናት የጻፈችው። ራሷ ስለጻፈችው ነው እየተጠቀመችበት ያለችው። ራሷ ጽፋ መጀመሪያ ወደ አለም ነው ያማኘችው። ኤላ ፊት እንደውም ለምንድን ነው ሰብልን ያልጠረጠርሽው ስትላት፣ ሰብለማ ኤላ የኔ ብቻ ነው ልትል አትችልም፣ ሰብለ እንደዚህ አትልም ብላ ወደ እሷ በመጠቆም እንግዲህ አንቺ ነሽ ይሄን የምታደርጊው በዚህ ሰዓት ብላት ነበረ። እና አሁን ላይ እንግዲህ ብርክቲ አለምና ኤላ እስከ መጨረሻው መለያየታቸውን ስታውቅ ሰብለና ኤላን ለማጣላት አለም ሳትሆን ሰብለናት የጻፈችው ብላ እንደምታሳምነው እየተናገረች ነው። ያ ማለት የራሷ ተንኮል ነው። ከመጀመሪያውም ያሰበችው ያቀደችው እቅዷ ተንኮሏ ነው ማለት ነው። እና ነገር ግን ሞኝነቷ ምንድነው? እዚህ ጋር አሁን
ኤላ ሰብለ ማንንም ሰው እንደማትጎዳ ያውቃል። ጠንቅቆ ነው የሚያውቃት። በዛ ላይ ደግሞ ኤላ እኔ ብቻ ነው ማለቷ ለሱ በጣም ደስታ ነውና ይሄንን አላወቀችም መሰለኝ። እንደውም በደንብ ነው የምትጠቅማት። ምናልባት እንደዚህ ብላ ብትነግረው ኤላ ደስተኛ ነው የሚሆነው። ሰብለ ብርክቲ ልትጎዳ እንደማትችል ስለሚያውቅ ማለት ነውና ነገር ግን ብርክቲ ያው ላይ ተንኮሏ በጣም ነው የበዛው። እንግዲህ ብትቀንሰው በፍቅር ብታደርገው ኤላ ከወደዳት እንግዲህ የትም አይሄድም፣ የሷ ነው የሚሆነው። የፈለገ ሰው በዙሪያው ቢኖር ከወደዳት አብሯት ይሆናል። ነገር ግን ባይወዳት ነው ብዬ ነው እንግዲህ የማስበው። አንዳንዴ ወደ ኋላ መመለስ የማይፈልጉ ሰዎች አሉ፣ ወይም ደግሞ ወደ ኋላ መመለስ ዛሬን መኖር የሚፈልጉ ሰዎች አሉ። ምናልባት ኤላ ሰብለን ካፈቀራት ትላንትናን ተመልሶ ሊያስብ አይችልም። የትላንት ፍቅረኛውን ወደ ኋላ ተመልሶ ማሰብ አይችልም። ምናልባት ፍቅረኛሞችም ከነበሩ ማለት ነውና ትንሽ ዝብርቅ ያለ ነገር ነው። ብዙም ጥርት ያለ ነገር አናይም። ኤላ ፍቅረኛሞች እንዳልሆነ ያወራ ነበረ። እሷ ደግሞ ትንሽም ቢሆን ፍቅር ከሱ ጋር እንደነበራቸው ትናገራለች። ብቻ ነገሩ እስካሁን ድረስ ግልጽ የሆነ ነገር የለም። እስካሁን በትውስታቸው ውስጥም ፍቅር የሚመስል ነገር አላየንም። የሚቀራረቡ ጓደኛሞች እና ደግሞ እሷ ከሌላ ቦታ ስለመጣች ሀገራችሁን አስጎበኘኝ እያለች ከሱ ጋራ ብዙ ቦታዎች እንደምትሄድ ነውና እስካሁን በፍቅር የሄዱበትን መንገድ አላየንም። ማለት እሷ ነበረች መሰለኝ ትገፋው የነበረው ወደ ፍቅር፣ ወይም ደግሞ እየወደደችው የነበረችው እሷ ትመስለኛለች። እሱ ይሄን ነገር በደንብ አላወቀም መሰለኝ ከእሷ ፍቅር እንደያዘው። እንግዲህ ነገሩን እየቆየን የምናየው ይሆናል። ነገር ግን በተንኮል የሚሆን ነገር የለም። ኤላ ሰብለን ካፈቀራት ብርክቲ ምንም ነገር ብታደርግ ምንም ማለት ነው። የትላንት ቆንጆ ትዝታ ቢኖራቸውም ትዝታ ሆኖ ነው የሚቀረው። ሰው ትላንትን አይኖርም ዛሬን ነውና ይልቅ በፍቅር ቀርባ እንግዲህ እንዲወዳት ብታደርግ መልካም ነው ብዬ እላለሁ። የምታደርጋቸው ተንኮሎች ሁሉ የባሰ ከሱ እያራቃት ነው የሚሄደው። ተንኮለኛ ከሆነች በችግሯ ጊዜ ራሱ ከጎኗ አይሆንም፣ አውቃ ነው ብሎ ስለሚያስብ ማለት ነውና ስለዚህ የብርክቲ ተንኮል በጣም እየበዛ መጥቷል። ነገሮችን በፍቅር ብታደርጋቸው፣ በዛ ላይ ደግሞ ወደ ኋላ ትዝታ ላይ ስናይ ምንም አይነት የሚማርክ የፍቅር ታሪክ የላቸውም። ምንም ደስ የሚል ነገር እኔ ምንም ደስ የሚል ነገር እያየው አይደለም። እና ምናልባት ወደፊት እንግዲህ እየተፋቀሩ መጥተው እዛ ጋር ያለው እናያለን። እንደውም ከምናየው ትውስታ ይልቅ ብርክቲ የምታወራው ታሪክ በጣም ደስ የሚል ታሪክ አለው። ማለት ብርክቲ ኤላ እንዴት እንደምትወደው ስታወራ እንደውም እሷ የምታወራው ታሪክ በጣም ይመስጣን ማለት ነው። ከምናየው ትውስታ ይልቅ በትውስታ ድራማውን ከሚያሳዩና ብርክቲ ስለነበራቸው የጓደኝነት ጊዜ ስታወራ የምር እንትን ይላል ማለት የሆነ ይጋባል ስሜቷና እንግዲህ ካፈቀራት የጊዜ ጉዳይ ነው እንጂ አብሯት ይሆናል። ነገር ግን ትላንትና ስለወደዳት ወይም ትላንት ስለወደደችው እንግዲህ 1 ዓመት ሙሉ ከሰብለ ጋር ነበረ። የሆነ ቢፈልጋት ኑሮ ሊያገኛት ይችል ነበረ፣ በድብቅም በምንም ማለት ነውና የምትወዱትን ሰው 1 ዓመት ሙሉ ተለይታችሁ ትኑራችሁ ስታዩት ፍቅር ሊያገረሽባችሁ አይችልም። ያው ሌላ ሰው ልባችሁ ውስጥ ካለ ማለት ነውና ብርክቲ እንግዲህ አርፍዳ ሊሆን ይችላል። ምናልባት እዚህ ጋር ወይ ቀደም ብላ ብትመጣ ከሰብለ ጋር እንደዚህ በጣም ብዙ ርቀት ሳይጓዙ ማለት ነው፣ ብዙ ሰብለና ኤላ ሳይሳሳቡ ፍቅር ውስጥ ሳይገቡ ቀድማ መታ ቢሆን ኑሮ ምናልባት ፍቅሯን ልታደን ትችል ነበር። ወይም ደግሞ ኤላ ለሷ የምር ስሜት ካለው ማለት ነው የማግኘት እድሉ ይኖራት ነበረ። ግን በጣም አርፍዳለች። 1 ዓመት በጣም ብዙ ነው። የሆነን ሰው ረስታችሁ ሌላ ህይወት መጀመር ትችላላችሁ። በዛ ላይ ደግሞ ከመጀመሪያው ትቷት የመጣበት ምክንያት አለው ማለት ነው። በቃ እሷ በሌለችበት ታማ ባለችበት ሰዓት ነው እንግዲህ ትቷት ሄዶ መሄዱን የሰማችው። ለምን ትቷት እንደሄደ እንኳን ቆቅልሽ የሆነባት ብርክቲ ማለት ነውና የሆነ ኬዝ አለ እኛ ያላወቅ ነው። እሷ ታማ እያለ እንግዲህ ትቷት ሊሄድ አይገባም ነበር መጨረሻዋን ሳያይ። ስለዚህ የሆነ ቃል የገባው ከእሷ ጋር እንዳይሆን ችግር አለ። ለዛም ነው ትቷት የመጣው። ካመጣጡ እዛ ጋር ነው ያለው ችግርና ከዛ በኋላ ግን እሱ የራሱን ህይወት ጀምሯል፣ ወይም ደግሞ ሌላ ሰው መውደድ ጀምሯል ማለት ነው። ስለዚህ ምንም ማድረግ አይችልም፣ ወደ ኋላ መመለስ አይችልም። ነገር ግን እሷ ጥፋት የለባትም። ሲለያዩ ወይም ትቷት ሲመጣ የብርክቲ ጥፋት አይደለም። ለዛም እንግዲህ እሱን ስለምትወደው እየተሰቃየች ስለሆነ ምክንያቱንም ስለማታውቅ እሷን የመንከባከብ ወይም ደግሞ የመጠበቅ እዚህ ጋር እስከመጣች ድረስ ቤተሰብ ድረስ ስለሚተዋወቁ ችግር የለውም። ግን አንዳንዴ ግን የሚያደርገው ነገር እወድሻለሁ ግን አብሬሽ አልሆንም ሲል በጣም ከባድ ነውና
ብቻ መጨረሻው ምን እንደሚሆን ባናቅም ያ ነገር ደግሞ እሷ ከሱ ስር እንዳትጠፋ እያደረጋት ያለ ይመስለኛል። ምክንያቱን ወይም ደግሞ ታሪኩን ከእሷ ጋር የማይሆንበትን ምክንያት ቢነግራትና አሳማኝ ምክንያት ከሆነ እሷም ደግሞ ከህይወቱ እንድትወጣ ይጠቅማታል። ያለዛ ግን ተስፋ እያደረገች ነው የምትኖረው። የበፊቱን እያሰበች ምክንያቱን እስካላወቀች ድረስ ብርክቴ ተስፋ አትቆርጥም። ስለዚህ ምክንያቱን ቢነግራት ምክንያቱን ብታውቅ ለውሳኔ የሚመቻታን ብዬ አስባለሁኝ። ነገር ግን ኤላ ተመልሶ የእሷ ፍቅረኛ ይሆናል ብዬ አላስብም። ማንም ሰው በትላንትና ትዝታ አይኖርም፣ ወይም ደግሞ ማንም ሰው ትላንትናውን ተመልሶ አይኖርም። ዛሬ ሌላ ቀን ሌላ ህይወት ነው ማለት ነውና በዛ ላይ ደግሞ ሰብለን ያፈቀራት ይመስለኛል። ኤላ ሰብለን ይወዳታል በነገራችን ላይ እና እንግዲህ መጨረሻው ምን እንደሚሆን ባናቅም ሰብለ ግን ሙሉ ለሙሉ ከኤላ እየራቀች ነው። ታፈቅረዋለች ግን በድብቅ ነው። በድብቅ ብታየው ይሻላታል። ከሱ አጠገብ መገኘት አትፈልግም። በእርግጥ ሲናፍቃት እየሄደች በሌላ ምክንያት እያማኘች ታየዋለች። ሳታየው የምትውልበት ቀን የለም። ግን ደግሞ እዚህ ጋር ፍቅረኛ የሚባል ጆኒ አለ። እሱን ትታ ወደ እሱ መሄድ አትችልም። መለያየት የምችለው በጆኒ ምክንያትና ምክንያት ብቻ ነው። ወይም ደግሞ ከኤላ ጉዳይ ከሆነ ውጪ ነገር ቢጣሉ ልትለያዩ ትችላለች። በኤላ ምክንያት ኤላን ስላፈቀረች ግን ጆኒን መተው አትችልም። እና ውድ ቤተሰቦች እንግዲህ ግራ የተጋባችው ሰብለ ወይም ደግሞ በዙሪያዋን የተከበበችው ሰብለ አሁን ላይ ችግሮች እየተደራረቡባት ይገኛሉ። እንደውም ከጨዋታው ወጥታ ዳር ሆና እያየች ያለችው ሰብለ ችግሮች በጣም እየበዙባት ነው። በቀጣይ በአፍላ ፍቅር ምን ይፈጠራል የሚለው በጣም አጓጊ ነው። በተለይ የዓለም ሁኔታ ጉዳዩ በጣም ከበድ የሚልና ሰብሊንና መሲንም ሌላ ችግር ውስጥ ሊከታቸው የሚችል ይመስለኛል። በቀጣይ በሌላ ቪዲዮ እስከምንገናኝ የዛሬን አበቃን። ቸር ቆዩልኝ።